ለምንድነው አእምሯችን ላይ ያለውን ጦርነት ለማሸነፍ በታገልነው ቁጥር ይባስ የሚከብደው? እስቲ ለምንድነው ግን አእምሯችን ውስጥ ያለውን ጦርነት ለማሸነፍ በታገልነው ቁጥር ይባስ እየጠነከረ የሚመጣው? በቀላል ምሳሌ ላሳያችሁ። ለሚቀጥሉት 5 ሰከንዶች ስለ ነጭ ዝሆን እንዳታስቡ አደራ። ነጭ ዝሆን በአእምሯችሁ እንዳይመጣ። ምን ተፈጠረ? ወዲያውኑ በአእምሯችሁ የመጣው ነጭ ዝሆን ነው አይደል? ለምን? ምክንያቱም አእምሯችሁ ስለ ዝሆኑ እያሰብኩ ነው ወይንስ አይደለም ብሎ ቼክ ማድረግ አለበት። ቼክ ባደረገ ቁጥር ደግሞ የዝሆኑን ምስል መልሶ መላልሶ ይዞ ይመጣል። በውስጣዊ ትግላችሁ ላይ የሚፈጠረውም ልክ እንዲህ ነው። የሐሳብ መምጣት የለበትም ስትሉ ያንን ሐሳብ በአእምሯችሁ መድረክ ላይ ዋና ተዋናይ ታደርጉታላችሁ። አያችሁ አይደል? ትግሉ የበረታባችሁ ፍላጎቱ ከናንተ በላይ ጠንካራ ስለሆነ አይደለም። ይልቁንም ለማሸነፍ የምትጠቀሙበት መንገድ ራሱ ትግሉን እያባሰው ስለሆነ ነው። ሳይኮሎጂ ይህንን ኤክስፔሪንሻል አቮይዳንስ ወይም ከውስጣዊ ስሜት የመሸሽ ስልት ይለዋል። ለማምለጥ የምትታገሉት ጥረት ስሜቱን ይበልጥ ኃያል ያደርገዋል። ከዛም የማያልቅ አዙሪት ውስጥ ትገባላችሁ። የውስጥ ዓለማችን እንደ ውጫዊ ዓለም ትዕዛዝ አይቀበልም። ሐሳቦቻችሁ እንደ አየር ሁኔታ ናቸው። ማዕበልን በቡጢ መምታት አትችሉ። ደመናን አንቆ መያዝ አይቻልም። ዝናቡን ተከራክራችሁ ልታስቆሙት አትችሉ። የምትችሉት ብቸኛ ነገር ዝናቡ እየዘነበ እንዴት መንቀሳቀስ እንዳለባችሁ መምረጥ ብቻ ነው። ስለዚህ ትልቁ ጥያቄያችሁ ይህ ስሜት እንዳይሰማኝ ምን ላድርግ ሳይሆን ይህ ስሜት በውስጤ እያለ እንኳን እንዴት ወደ እውነተኛ ህይወቴ መጓዝ እችላለሁ የሚል መሆን አለበት። በሳይኮሎጂው ዓለም ብዙዎችን ከውድቀት ነፃ ያወጣ አንድ ድንቅ መርህ አለ። ACT Acceptance and Committed Action፣ መቀበልና ቁርጠኛ ተግባር። እነዚህ ሁለቱ ሲጣመሩ እግዚአብሔር ለእናንተ ካሰበው ትርጉም ያለው ህይወት ጋር ያገናኛቸዋል። አክሰፕታንስ ወይም መቀበል ማለት ሐሳቡ ወይም ስሜቱ በውስጣችሁ እንዲኖር መፍቀድ ነው። እነዚህ ነገሮች በአእምሯችሁ ሰማይ ላይ እንደሚያልፉ ደመናዎች ናቸው። ይመጣሉ፣ ይከብዳሉ፣ ከዛም ያልፋሉ። ጥናቶች አንድ አስገራሚ ነገር ያሳያሉ። አንድ መጥፎ ፍላጎት ሲመጣ ወዲያውኑ እሺ ብለን ካልተንበረከክንለት፣ ከሱ ጋር ካልታገለን አብዛኛው ስሜት ከ15 እስከ 30 ደቂቃ ባለው ጊዜ ውስጥ ኃይሉን አጥቶ ይከስማል። ስለዚህ የባህሩን ሞገድ ለማስቆም አትታገሉ። ሞገዱ እስኪያልፍ ድረስ በላዩ ላይ መንሳፈፍን ወይም እርጅ ሰርፊንግን ተማሩ። ማርቲን ሉተር ሲናገር ወፎች በራስ ላይ እንዳይበሩ ልትከለክላቸው አትችልም፣ ነገር ግን በፀጉሩ ላይ ጎጆ እንዳይሰሩ ማድረግ ትችላለህ ይላል። የማትፈልጉት ሐሳብ አእምሯችሁን ሲያንኳኳ አትገባም ብላችሁ አትታገሉ። ይልቁንም የኋላ ወንበር ላይ እንዲቀመጥ ፍቀዱለት፣ መሪውን ግን አትስጡት። ቀጣዩ እርምጃችሁ የሚሆነው ኮሚትድ አክሽን ነው። ራሳችሁን ይህን ወሳኝ ጥያቄ ጠይቁ። ይህ ክፉ ሐሳብ ወይም ስሜት አሁን የህይወቴ አዛዥ ባይሆን ኖሮ በዚህ ደቂቃ በታማኝነት ምን አደርግ ነበር? ስለሚቀጥሉት 10 ዓመታት አታስቡ። የምትፈለገው አንዲት ቀጣይ እርምጃ ብቻ ናት። ምናልባት ያቺ እርምጃ መጽሐፍን ገልጦ ማጥናት፣ ተንበርክኮ መጸለይ ወይም ስልክን ትቶ ለ5 ደቂቃ ከእግዚአብሔር ጋር መቀመጥ ልትሆን ትችላለች። ያ የኃጢአት ፍላጎት ገና ባይለቃችሁም፣ ጭንቀቱ ቢኖርም፣ ሀፍረቱ አሁንም ጆሮአችሁ ላይ የጮኸ ቢሆንም እንኳን ያችን አንድ እርምጃ ውሰዷት። ድል ማለት ምንም መጥፎ ስሜት አይሰማኝም ማለት ሳይሆን የሚሰማኝ ስሜት የህይወቴን አቅጣጫ አይወስነውም ማለት ነው። አእምሯችሁን ዝም ለማሰኘት የምታባክኑትን ጉልበት ስታቆሙ በስተመጨረሻ በትክክል ለመኖር የሚሆን ጉልበት ታገኛላችሁ።